እነዚህን ሶስት ስልኮች በፍጹም እንዳትገዙ፣ ገዝታችሁም ከሆነ በፍጹም አፕዴት እንዳታደርጉት። እነዚህ ስልኮች ሳምሰንግ ጋላክሲ ኤ05፣ ሳምሰንግ ጋላክሲ ኤ06 እና ሳምሰንግ ጋላክሲ ኤ15 ናቸው። እነዚህን ስልኮች በ2026 በፍጹም መግዛት የሌለባቸው ስልኮች ናቸው። ምክንያቱም እጅግ በጣም ስሎው ናቸው። በተለይ መልቲታስኪንግ መስራት ለምትፈልጉ፣ ማለትም በአንድ ጊዜ ብዙ አፕሊኬሽኖችን ከፍታችሁ ከአንድ በላይ አፕሊኬሽኖችን ከፍታችሁ መልቲታስኪንግ መስራት የምትፈልጉ ሰዎች እጅግ በፍጹም አያሰራችሁም ይህ ስልክ ማለት ነው። እንዲሁም ለጌሚንግ የምትፈልጉት ከሆነ በፍጹም ለጌሚንግ የማይሆን ስልክ ነው። ምክንያቱም እጅግ በጣም ላግ ስለሚያደርግ ማለት ነው። ዋናው ችግሩ ምንድን ነው? አፕዴት ላይ ነው። ሶፍትዌር አፕዴት በምታደርጉ ሰዓት እነዚህ ስልኮች ጭራሹኑ ሊዘጉ ሁሉ ይችላሉ። ከስክሪኑ ኦፍ ይሆናል። ከዛ በኋላ ብትቀሰቅሱት የማይነሳም። ያው ስልክ ቤት ወስዳችሁ ማሰራት ይጠበቅባችኋል ማለት ነው። አፕዴት በሚደረጉ ሰዓት እነዚህ ስልኮች የሚዘጉበት ዋና ምክንያት ራማቸው ትንሽ ስለሆነ እና የሚጠቀሙትን ፕሮሰሰር ሂሊዮ G85 የተባለ ፕሮሰሰር ስለሆነ ይህም ከሚሰሩት አፕዴቶች ጋር ከአንድሮይድ 15 16 ጋር ማች ማድረግ ስለማይችል ነው፣ ወይም መሸከም አይችልም ይህን አፕዴት ማለት ነው። ስለዚህ መሸከም ሳይችል ሲቀር ደግሞ በቀጥታ ስልኩ ከጥቅም ውጭ ይሆናል ማለት ነው። 15 ላይ ያለው ምንድን ነው? ተቹ እጅግ በጣም ስሎው ነው። ከዛ ላይ ስታክ ያደርጋል። በጣም ትልቁ ችግሩ 15 ስታክ ያደርጋል። እየነካችሁት ምንም አይሰራም፣ ሪስፖንስ አያደርግም ማለት ነው። ስለዚህ እነዚህን ስልኮች በ2026 በፍጹም መግዛት የሌለባቸው ስልኮች ናቸው። ለጓደኞቻቸውም ሼር በማድረግ ለወዳጅ ዘመዶቻቸው ሼር በማድረግ ከኪሳራ እንዲድኑ ማድረግ ትችላላችሁ ማለት ነው። ተጨማሪ እንደዚህ አይነት ቪዲዮዎችን ደርሳችሁ ከፈለጋችሁ ይህን ቻናል ፎሎ ማድረግ አትርሱ። እናመሰግናለን።